ቴሌቪዥን ሃሊውድ ምናምን ሲባል ሰምታችኋል አይደለ? ኤልኤ ነው ያለው። ብዙ ፊልም የሚሰራበት ከተማ ነው። ሎስ አንጀለስ ምን ማለት እንደሆነ ታውቃላችሁ? ኤንጅል ማለት ምንድን ነው? በእንግሊዘኛ ቋንቋ ፍጥር መላእክት ማለት ነው። ሎስ አንጀለስ እመቤታችን የመላእክት ሁሉ ምንድን ናት? እመቤት ናት። እስቲ በሉ የመላእክት ሁሉ ምንድን ናት? የመላእክት ሁሉ ምንድን ናት? እመቤት ስለሆነች ድንግል ማርያም መላእክቶችን ሁሉ የፈጠረውን ጌታ ስለወለደች የመላእክት እመቤት ናት ስለተባለ ነው ሎስ አንጀለስ የተባለው። የእመቤታችን ከተማ ነው። እኛ የለንም የማርያም ከተማ። አንድ ቦታ ሰምቻለሁ ሀገረ ማርያም የምትባል። በጣም ነው የሚያሳዝነው። እንዴት እንደምታዝኑ አለማወቅ መጥፎ ነው። ጨለማ ነው፣ ጨለማ ነው። በቃ ራስህን ዝም ብለህ ትኮፍሳለህ ምንም ሳይኖር። ቅዱስ ሚካኤል በረከቱ ይደርብን። አሁን ጉግል አድርገህ ተመልከት። ዝም ብለህ ቲክቶክ ስክሮል እያረክ የአርቲስቷን ስለ ምግብ ምን አገባ? አርቲስቷን ስለምትበላው ምግብ አንተ ቤት ሽሮ እየበላ ሰው ስለሚበላው ስጋ ጥሩ ነገር አትመለከቱ? ጉግል አታደርጉም? አታዩም? ይሄን ታሪክ ሰሜን አሜሪካ ብቻ በገናናው መልአክ ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፋናብስ፣ ሶስናን ከደረበናት የተራዳው በጠበቀው በቅዱስ ሚካኤል ስም ብቻ ሰሜን አሜሪካ 20 ከተሞች አሉ። 20 ከተሞች። ዶናልድ ትራምፕ የሚመራት አሜሪካ። ዛሬ ስለ አሜሪካ አይደለም ምሰብክ። ምን ያህል ቅዱሳን መላእክትን እንዳከበሩ ነው ስንክሳር ላይ የምናያቸው። ሳንታ ባርባራ፣ ቅድስት በርባራ። እኔ ከተማዎቹን ጎብኝቻቸዋለሁ በቅድስት በርባራ ስም። አረ ሳንዲያጎ ማለት ዲያጎ ማለት ምንድን ነው? ያዕቆብ እኮ ነው። በሐዋርያው ያዕቆብ ስም አንድ ከተማ አለው። አረ እግዚኦ። እና ወደኛ አካባቢ ስንመጣ ምንድነው የሚባለው? ምን ሰፈር እስቲ ገረኛ ተምታቀው? ምን ሰፈር አለ? 4 ኪሎ በኪሎ ነው። ምንድነው ኪሎ? ኪሎ ነው። ሌላስ ደግሞ እሪ በከንቱ ምን አይነት ሰዎች ነበሩ በእናታቸው ከኛ በፊት የነበሩ የነሱ ጣጣ እሪ በከንቱ ከጠጅ ጋራ ከጠላ ጋር የተዘረ ወይቤ በረሃ መደነስ፣ ዳንኪራ፣ ዶሮ ማነቅ። ኧረ በስመ የታደለ ሀገር ከተማውን በመላእክት በሊቃነ መላእክት በነ ቂርቆስ ይሰይማል። ኃያላን ሀገር የምትሏቸው እኛ ጋር የለም። የምትወዱት መልአክ ገናናው መልአክ ቅዱስ ገብርኤል አቤት ይገርማቸዋል። ዝግጁ ናችሁ? በሎስ አንጀለስ ሰሜን አሜሪካ የሚገኝ አንድ ከተማ በማን ስም ተሰይሟል? በቅዱስ ገብርኤል ስም። ገብርኤል ሲቲ ዘ ሲቲ ኦፍ ኤንጅል ሴንት ገብርኤል ተብሎ። አቤት እኛ ሀገር እኮ አንድ ቂርቆስ ብትኖር ፈተና በዛባት። ሰልጥነን ሞተናል። እንዲሁ ሃይማኖት ነገር እግዚአብሔር እኮ ዝቅ ስታከብረው ነው የሚያከብረን። እየሰማችሁ ነው? በእኔ በቃሌ የሚያፍር አለ ኢየሱስ ክርስቶስ በሰማያዊ አባቴ ፊት አፍርበታለሁ። እንደኛ ታፈረብናለን፣ በጣም እናሳፍራለን። በያሬድ ስም ምን ሰራን? ሰማያዊ ዝማሬን ከመላእክት ቀድቶ ላመጣው አቤት አውሮፓ ቢሆን ስንት ስቴዲዮም፣ ስንት ወንዝ፣ ስንት ተራራ፣ ስንት ቤተ መጻሕፍት ተሰይሞልህ ነበር። አይ አባ ጊዮርጊስ እዚህ ሆነ ነው። አይ ያሳፍራል፣ ያሳዝናል። የድንግል ማርያም ርስት ሀገር የትኛው? የት አከብረናት? አንድ እንኳን ብሔራዊ በዓል የላትም እዚህ ሀገር። እንዴት ትመጣለች? ቀልደኞች ነን። አንድ መልአክ እኮ ሲሰየምለት እኮ ይጠብቀዋል። ያን ቦታ አይጠብቅም? ይጠብቃል። እና የሚገርማችሁ በጣም የሚገርማችሁ ሴንት ገብርኤል ሪቨር ኤንድ ማውንቴን ደቡብ ካሊፎርኒያ ትልልቅ ተራራዎች አሉ። እኔ እዛ ድረስ ሄጃለሁ። ትልልቅ ተራራዎች አሉ። ተራራ አለ፣ እጅግ የሚገርሙ ወንዞች አሉ። ምን ተባለ መሰላችሁ? የአሜሪካ መንግስት የቅዱስ ገብርኤል ተራራና የቅዱስ ገብርኤል ወንዝ ብሎ ሰየመው። የገብርኤል ነው፣ ሰጥቶታል። ከኛ በቀር ጻድቅ የለም ማለት
የለም በእኛ በኩል። የቅዱስ ገብርኤል ተራራ የማን ተራራ? የቅዱስ ወንዙ ተራራ ሁሉ በቅዱሳን ስም ተሰይመዋል። በጣም ደግሞ የሚገርማችሁ ሳን ፍራንሲስኮ በሰሜን በኩል የሚገኝ ትልቅ ከተማ አለ። ያ ደግሞ በማን ተሰየመ መሰላችሁ? ሰዎችን ከበሽታቸው የሚፈውስ በሰዎች ቁስል ላይ የተሾመው ማን ነው? መልስ ጦቢያን የተራዳ ማን ነው? ሳራ ሁለት ራጉኤልን አስማንዲዮስ ከሚባል ጋኔን የፈታት ማን ነው? ሩፋኤል ከተማ ተሰጠው። አንድ ከተማ አለ፣ ሳንታ ሩፋኤል ሲቲ። በጣም እኔ ያዝናለሁ። እዛ ሲሄድ ዝም ብዬ ነው የምመጣው፣ አፍራለሁ። ብዙ ነገር አያለሁ። አይ እላለሁ። የታደለ እንግዲህ ሮኬት ሰርቶ ሰማያት ያመጥቃል። ይሄም እኮ መመረጥ ነው። እየሰማችሁ ነው። እኔና እናንተ አለን አይደል? እንደ አይጥ ገንዘን ሰው ቤት የምናመጥቅ ቆሻሻ ነገር አጨናልቆ ደግሞ በዛው ደግሞ ነጠላ ለብሳ ትመጣለች አስመሳይ። በዚህ አይነት በረከት አይገኝም፣ ውሸት ነው። ነጠላ ብቻ የሸፈነው ክርስትና አይሆንም። አንቆርብም፣ ስጋው ደግሞ አንቀበልም። እንኳን ከተማ ልንሰይም ራሳችንም አልሆንም። ፈርሰናል እኮ አይደል? ፈርሰናል። የክርስቶስን ስጋውን አልበላን፣ ደሙን አልጠጣን፣ አስቀድሰን መሄድ ክርስትና ህይወታችን ፈዟል። እግዚአብሔር ይታደገው። በጣም 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 እነ ቅዱስ ሩፋኤል ከተማ ሄዳችሁ እንድትጎበኙ። ቅድስት በርባራ እስቲ በሉ ድገሙት እስቲ። ቅድስት በርባራ ስንክሳር ታኅሳስ ላይ ያለች እና ጌታ ቃል ኪዳን ሰጣት። ምን ብሎ መሰላችሁ? ባንቺ ቃል ኪዳን የሚማጸኑትን ከድንገተኛ ሞት እጠብቃቸዋለሁ። ከምን? እግዚአብሔር ይጠብቃችሁ፣ ሁላችሁንም ወጥቶ ከመቅረት ይጠብቃችሁ። አመስግኑት። እሱ ይጥርልና እና አሜሪካ የሚገርማችሁ ቅድስት በርባራ በእኛ ስንክሳር ላይ ያለች በረከቷ ይደርብን። በጣም በተጋድሎ የጸናችና በሰማዕትነት ያረፈች ናት። ከቅድስት ዮልያና ጋራ ቀበና ምስራቀ ፀሐይ መድኃኔዓለም ስዕሏ አለ። አባ ጊዮርጊስ አመስግኗታል። በረከቷ ይደርብን። ከድንገተኛ ሞት እንደምትጠብቅ ቃል ኪዳኗ ስለተነገረ ሰሜን አሜሪካ ትልቅ ጀብዱ ለሰሩ ነው። የሰማችሁ ነው። በውጊያው ዓለም በሚሊታሪው ዓለም ትልቅ ጀብዱ ለሰሩ የአሜሪካ መንግስት ሽልማት ይሰጣቸዋል፣ ሜዳሊያ። ያ ሜዳሊያ ምን እንደሚባል ልንገራችሁ። ሳንታ ባርባራ ሜዳሊያ፣ የቅድስት ባርባራ ሜዳሊያ ተብሎ ነው የሚጠራው። ልንበልላት ለዚህ ቅዱስ ቅዱሳን ጻድቃን እኛ ምን መስሎታ ዓለም አቀፍ እንደሆነ እንኳን አያውቅም። መጥበብ ከዚህ የበለጠ የለም። ራሻ የታልኳችሁ በራሻ ብትሄድ፣ በዩክሬን ብትሄድ፣ በአውሮፓ ብትሄድ እንትን ያወጣሉ፣ ማዕድን ምን ያወጣሉ? በተለይ ጣሊያን ብዙ ማዕድኖች ያወጣሉ። እኔ ሄጄ ብዙ ናቸዋለሁ። እና ማዕድኑ ማውጫ በር ላይ የቅድስት በርባራ ስዕል አለ። ብዙዎቻችሁ የቅድስት አርሴማ የምትሉት ማለት ነው በስህተት ጽዋ ይዛ አይታችኋል። የሰማችሁ ነው። እሷ የቅድስት በርባራ ስዕል ናት። አይን ያላት ደግሞ የቅድስት ሉሲያን ናት። የቅድስት አርሴማ ሌላ ነው። እሷ ድርጣድስን ረግጣ ነው ቅድስት አርሴማ የምትሳለው። አይን ይዛ የምትታየው ሉሲያን ትባላለች። አናውቅም፣ በልብል ነው የምንጓዘው። ጽዋ ያዘችው ማን ናት? በርባራ ናት። ጽዋ ይዛ ትሳላለች። እና ዋሻው በር ላይ ይለጥፋሉ፣ በአውሮፓ በመላ። ለምን? ዋሻው ተደርምሶ እንዳይሞቱ ማለት ነው። እስከዚህ ይታመኑባታል። ሄሊኮፕተሩ ላይ አንዳንዴ ሚጉ ላይ ጭምር ይስላሉ። ካናዳ በለው አውሮፓ በለው በተለይ ወታደሮች ምኖች አልኳቸው፣ ወታደሮች ያከብሯታል። በረከቷ ይደርብን። አመስግናት፣ አትሳሳት። አንተ አመሰግን ካላመሰግን የሚቀር ነገር ባይኖርም አንድ ነገር ነገራችሁ ላብቃ። ትፈልጋላችሁ? ካናዳ እስቲ በሉ ካናዳ። እሺ ካናዳ። እኔ በጣም ደግሞ እዛ በጣም የሚገርም ነገር ልንገራችሁ። እዛም ሄጃለሁ ብዙ ጊዜ። እኔ ደግሞ እዛ ያየሁት ጉድ አይምሰላችሁ። ኪቤክ በሉ እስቲ። አዎ ኪቤክ የምትባል ግዛት አለ። ኪቤክ ለምሳሌ ቂርቆስ ምን ተብሏል? ክፍለ ከተማ እስቲ በሉ ስንት ነው? ኧረ ልበሉ ስንት ነው? ካናዳ ኪቤክ ግዛት ላይ ግን ብዙ መዘጋጃ ቤቶች አሉ፣ ፕሪንሲፓሊቲዎች አሉ፣ ብዙ አሉ። እነዛ መዘጋጃ ቤቶች ግዛቱ ሰፊ ነው። ካናዳ በጣም ሰፊ ነው። የሚገርማችሁ
500 መዘጋጃ ቤቶች በሙሉ በቅዱሳን ስም ነው የተሰየሙት። እልል በል እና የሚገርማችሁ ዋናው ሜር ኦፊሱ ማለት ነው የከንቲባው ጽሕፈት ቤት በማን ስም እንደተሰየመ ታውቃላችሁ? በዮሐንስ መጥምቅ በዮሐንስ መጥምቅ። እና ምን ይባላል በካናዳ መሰላችሁ? የክቤክ ግዛት እኮ መጽሐፈ ስንክሳር ናት ይባላል። ምንድን ናት አልኳችሁ? እዚህ ስትሄዱ ያዕቆብ ይላል፣ እዛ ስትሄዱ ጳውሎስ ይላል፣ እዛ ስትሄዱ እንድርያስ ይላል፣ እዛ ስትሄዱ ቅድስት ድንግል ማርያም ይላል፣ እዚህ ስትሄዱ ዮሐንስ መጥምቅ። ስንክሳር ማንበብ ነው፣ እዛ ወረዳ መዞር። እዚህ ዝም ብለህ ዶሮ ማነቂያ ሽንኩርት መፍጫ በለው። እግዚኦ! አይ ከስልጣኔው አልሆንን ወይ ከዛ አልሆንን። ለምን እንደሆነ አላውቅም፣ እንዴት እንደሆነ አላውቅም። እዛ ደግሞ እኔ የሚገርመው ከተማዎቹ ብቻ አይደለም 500 ወንዙ፣ ጫካው፣ ተራራው በሙሉ በቅዱሳን ስም የተሰየመ ነው። አቤት እግዚአብሔር እንዴት አክብሯቸዋል ወዳጆቹ፣ በምድርም በሰማይ እልል በላ። እኔ የሚገርመኝ ነው እንዴት እንዳከበራችሁ። እስቲ እኔ ቁጭት ይላል። እኔ አሁን ብዙ የቤተሰብ ሰው ሲያርፍ የህይወት ምንድን ነው የሚባለው? የህይወት ታሪክ ስንሞት የህይወት ታሪካችን ይጻፋል አይጻፍም? ይጻፋል አይጻፍም? እሺ ይጻፋል። ስንት ገጽ? ወይኔ ሲያሳፍር! እንድትጨነቁ ነው የምነግራችሁ፣ እንድትደነግጡ ነው የምነግራችሁ፣ እንድስቁ አይደለም። አቶ ገሌ ተወለደ አለ። እሺ መወለድ ብርቅ አይደለም። ተወለደ ምናምን ተማረ፣ እሺ ዲፕሎም የሚያዝ ዲግሪ የሚያዝ ምናምን የርቀትን የሚያዝ ኩኬርስ። ከዛ ሚስት አገባች ወይም ባላገባች ሚስት አገባ ይልና ይሄን ያህል ልጅ ወለደ፣ ሞተ። ይሄ ታሪክ 90 ዓመት ኖረ። አንድ ገጽ ወረቀት። የ3 ዓመቱ ሕፃን ቂርቆስ 3 ዓመት ነው ምድር ላይ የኖረው። ስንት ዓመት ነው? ገል ተጽፎለታል። ነቃበል እንጂ ነቃበል። ገል ሰርተ የምታልፍበት ምድር ነው ኢየሱስ ክርስቶስ ያመጣ። መውለድ ብርቅ ነው እንዴ? መብላት ብርቅ ነው እንዴ? እንስሳውም አይበላም? አረ መልሱ። እንስሳው አይጠጣም? እንስሳው አይዋለድም? እግዚአብሔር ስንት እግር ሰጠ? አራት የሰጠው አለ ማለት 2። ለምን 2 እግር ሰጣችሁ? ላሙ፣ ቀበሬው እንስሳ። እስቲ ንገረኝ ማሙሽ፣ ምን አይነት እንስሳ ታውቃለህ? ፍጠር። አንበሳ፣ ሌላ ቀበሮ፣ አንተ ያትበል። ተኩላ፣ ዝንጀሮ ምናምን በል እንጂ ጦጣ ስንት እግር አላቸው? ለምን 4 እግር ሰጣቸው? መሬት ነው እንዲያዩ የተፈቀደላቸው። የሚግጡትን ሳር፣ የሚጠጡትን ውሃ፣ የሚዋለድ በቃ መሬት ሀያን ናቸው። ፈርሰው ይቀራሉ። አንተን እኔን አንቺን ሥላሴ ሲፈጥር እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና ስትል እዛ ጋር ይታያል። ቪነስ ፖክ ብላለች ያቺ ፕላኔት። ሁለተኛው ተመልከት። እንዲህ አይነት ማየት ደስ አይልም? አቶ እሸቴን አይደለም እዛ ጋር ያለው ቪነስ አጣት ያጥያ ኮከበ ጽባ ሰረቀ ክብረ ቅዱሳን አስተራየ ሰባሰገል አምጹ ሎቱ አማው ወርቀ። ያሬድ እኮ ነው ያለ። እቺ ናት እኮ ጌታ ምን አለ በዮሐንስ ራእይ? እኔ ኢየሱስ አለ። ሲበሉ ድገመው። የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ። እቺ ናት። አመስግነው። ይሄ ኢየሱስ ክርስቶስ ነው። እቺ ናት። 2 እግር የሰጠ ለዚህ ነው ቀና ብለህ ግዙፉን ሰማይ እያየ ኃያሉን እግዚአብሔርን እንድታመሰግን ገል ሰርተህ አትበህ እንድትሄድ እንጂ ወልደ ከብደ ይሄ ታሪክ አይደለም። ነቃ በሉ እሺ ክርስቲያኖች። እንደ ኢየሉጣ ታሪክ ስሩ። ሴቶች አርሴማ የታለች? ኢየሉጣ የታለች? አይ ጊዮርጊስ የታለ? ቂርቆስ የታለ? ሕፃናት እንደ ቂርቆስ ነው። እሺ ሁሌ ስዕሉ ፊት ጸልዩ። ቂርቆስ አንተ በ3 ዓመት ክርስቶስን አምልከሃል፣ እንዳንተ አጠንክረኝ፣ እንዳንተ አበርታኝ ብላችሁ ለምኑት። እሺ ጎበዝ ያደርጋቸዋል። እና እነዚህ ሁሉ ቅዱሳን በምድርም በሰማይ ማናከበራቸው እግዚአብሔር። እኔ አሁን አንድ የሚያስቆጭ ነገር ነግሬያችሁ በ2 ደቂቃ እቀመጣለሁ። መጪው ሁላችሁ የምትጓጉት አንድ ሱባኤ አለ። እሱ ምንድነው?
አይደለ? የእመቤታችን የቅድስት ድንግል ማርያም በዓለ ፍልሰቷን እርገቷን የምናስብበት ምንድን ነው? ጾም ነው አይደለ? ግን በጣም ማዝንበት ሁሌ ፍልሰታ ሲገባ ነሐሴ 16 ላይ ሲሆን በጣም ውስጤ ይረበሻል። ሁሌ አዝናለሁ፣ ደስተኛ አልሆንም። በእመቤታችን እርገት ደስተኛ ነኝ፣ ግን በሀገሬ ሁኔታ ደስተኛ አይደለሁም። ሁሌ እከፋለሁ። የሚያስከፋኝ ነገር ምን እንደሆነ ብነግራችሁ እናንተም ልትከፉ ትችሉ ይሆናል። ቅድስት ድንግል ርስቷ ነው ተብሎ ሰምተናል። እንግዲህ እኛ ኑን አኑን ባላውቅም በመላው ዓለም እየሰማችሁ ነው። ነሐሴ 16 ብሔራዊ በዓል አድርገው ናሽናል ሆሊዴ አድርገው የቅድስት ድንግል ማርያም በዓለ እርገቷን የሚያስቡ 50 ሀገራት አሉ። እመቤቴ በእውነት ትክበር በእውነት አንዳንዴ ምነው እዛ አልተወለድኩም ያስብላል። በአውሮፓ ብቻ ሱባኤውን ጨርሰው ነሐሴ 16 ሙሉ በሙሉ ስራ ተዘግቶ ይከበራል። ፈረንሳይ ስራ ዝግ ነው። ጣሊያን ክብረ በዓል ነው፣ ስራ ዝግ ነው። ስፔን ስራ ዝግ ነው። ፖርቹጋል ስራ ዝግ ነው። ኦስትሪያ ስራ ዝግ ነው። ለህፃናት ለእናንተ ነው እሺ የምነግራችሁ። እናንተ ትልቅ ስትሆኑ እኛ ወረድ እናረጃለን። እሺ እናንተ ታደርጉታላችሁ። የፈዘዘውን ተውት። ይሄ ለእናንተ የቤት ስራ ነው። ቤልጅየም ስራ ዝግ ነው። ግሪክ ናሽናል ሆሊዴ ነው፣ ስራ ዝግ ነው። ፖላንድ ስራ ዝግ ነው። ክሮሺያ ስራ ዝግ ነው። ስሎቬኪያ ስራ ዝግ ነው። ስሎቬኒያ ስራ ዝግ ነው። ስዊዘርላንድ ስራ ዝግ ነው። ሉክሰምበርግ ስራ ዝግ ነው። ጳውሎስ ያስተማረበት ማልታ፣ እኔ ጳውሎስ እፉኝት የነደፈበት ቦታና 3 ወራት የታሰረበትን ዋሻ ጎብኝቼዋለሁ። እዛማ ቤት ጳውሎስ ሲወደድ እዛ ሁሉ የድንግል ማርያም እርገት ናሽናል ሆሊዴ ሆኖ ስራ ተዘግቶ ይከበራል። እልል በል አንተ ባታከብረስ። ወደ አፍሪካ ደግሞ ብትመጡ ከ12 በላይ ሀገራት አሏት እመቤታችን የሚያከብሩ። ካሜሩን፣ ኮትዲቯር አይቮሪ ኮስት ማለት ነው፣ ሴኔጋል፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ ሴንትራል አፍሪካ፣ ኮንጎ ሪፑብሊክ፣ ጋቦን፣ ሲሸልስ በሙሉ ስራ ዘግተው እርገቷን ያከብራሉ። በአሜሪካ በካሪቢያን ብትሄዱ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ሃይቲ፣ ጓቲማላ ስራ ዘግተው የእመቤታችን እርገት ያከብራሉ። ወደ እስያ አካባቢ ደግሞ ብትሄዱ ፊሊፒንስ፣ ሊባኖስ፣ ቫኑአቱ ብዙ ሀገሮች በሙሉ ስራ ዘግተው ድንግልን ያከብራሉ፣ እርገቷን ያከብራሉ። አንድ በዓል የለህም እኮ አንተ የምታከብርበት አንድ የለን። ልደቷ የለን፣ እርገቷ የለን። እንዴት ትምጣ? ምን ፍቅር አሳይታት ነው የምትመጣው? ቀልድ ነው እንዴ? ባሳየው ፍቅር እኔ ፈረንሳይ አንድ የተገለጠችበት ቦታ አለና ይገርማል። እዛ ቦታ በየቀኑ እንዴ ሰው አይደክመውም እንዴ? ስዕሏን ይዘው ምኗን ይዘው እያንዳንዱ መብራት ይዞ እየዘመረ እንዴ ብዙ ሺህ እኮ ነው በየቀኑ ስዕሏን ይዘው በየቀኑ ያመድሷታል። ኧረ እግዚኦ! ግማሹ ደግሞ ብትሄዱ አሁን የጠቀስኳችሁ በትልልቅ ሰረገላ ላይ ስዕሏን ይዘው በብዙ ሺህ አበባ አጅበው ያከብሯታል። አባ ጽጌ ድንግል እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ። አበባ እየበተነች አለ። ምን እየበተነች? አባ ጽጌ ድንግል አበባ እየበተነች አለ። ምንጣፍ እያነጠፈች እመቤቴ ለስዕልሽ ክብር ሰውነቴ ትሰግዳለች ይላል። ለምን ክብር? አበባ። ዛሬ አንዱ ፖስት አድርጎ አይቼ ኪዳነ ምሕረት አበባ በአበባ ናት አይደለም? ተመቅኝቶ እንደው ኪዳነ ምሕረት ምንድነው ሁሉ አበባ ብሎ ጽፏል። ምቀኛ እንዴ! በእመቤታችን ይቀናል። ቢቀና ይረዳ ስችል ብታረገው እና ክርስቲያኖች ብዙ የቀረን የቤት ስራ አለ። ብዙ የቀረን ሰንበት ተማሪዎች መዘመር ብቻ አይደለም ማሸበሸብክና ምንድነው? ወጣቶች አይደላችሁ? እንዲህ አይነት ነገር እንዲስፋፋ ወደፊት ትልቅ ስልጣን ታገኛላችሁ። እንዲህ አይነት እንዲደረግ ተነጋገሩ እንጂ። የሰማችሁ ነው።
ቴክኖሎጂውን ቅደሙ። ቤተክርስቲያንን በቴክኖሎጂ አገልግሏት። በዝማሬ ብቻ ሊቃውንት ይዘምራሉ። ማሸብሸብ ብቻ አይደለም፣ ታሪክ መስራት ያስፈልጋል። ሰባኪያን ሁላችንም እና ያሳዝናል። ሌላውን ዓለም አይታችሁ ይሄን ስታዩ ትንሽ ያሳዝናል። እኔ አንድ አርመንያ እየሰማችሁ ቅድስት አርሴማ የነበረችበት አርመን እና እዛ ደግሞ ጉድ ነው የምትሉት። እኔ ምን አይነት ነገር ነው? በቃ ሐዋርያው ታዲዮስ ሶሪያ ሄዶ ሰብኳልና ብር ኖት ምናቸው ኖት ላይ ብር ኖታቸው ላይ ማለት ነው። የኛ ምንድነው 10 ብር ላይ ምን አለ ተጠቀለቀ 50 ብር ምንድነው? እኔ እንጃ አላውቅም። እኔም አላውቅም። ይቅርታ አተኩሬ ስላላየው። አርሜኒያ 100,000 ድርሃም አለ። ስንት? እኛ 200 ብር እንዳለ 100,000 ድርሃም አለ። ትልቅ ቫልዩ ያለው ገንዘብ ነው። 100,000 ድርሃም ጀርባው ላይ እና ፊቱ ላይ ያለው ነገር ብነግራችሁ ልደነግጡ ትችላላችሁ። ጌታ ከስቅለቱ በፊት አንድ ትልቅ ነገር አድርጓል። በመጽሐፍ ቅዱስ ያልተጻፉ ብዙ ነገሮች አሉ። በተለይ ቤተክርስቲያናችን የያዘቻቸው የሶሪያው ንጉሥ አቃሪዮስ ወይም አብጋር አምስተኛው አውሳቢዮስ የታሪክ ጸሐፊ ቸርች ስቶሪያን ጽፎታል። ጌታችንን ለመነው፣ ሶሪያናና ፈውሰን አለው። ጌታ ግን አልሄደም። ምን አለ? መንዲል አመጣ። መንዲል ማለት እንደዚህ አይነት ጨርቅ ነው። ፊቱን እንደዚህ ጠረገ። ፊቱን ምን አደረገ? ጠርጎ ለመልእክተኛው ሰጠው። አይከን ዊዛውት ሃንድስ ይባላል። እጅ ያልሰራው ስዕል ማለት ፊቱን ጠርጎ ሲሰጥ የጌታ ፊት የት ላይ ታትሟል? ጨርቁ ላይ ታትሟል። እና መልእክተኞቹ ሶሪያ ድረስ ይዘው ሄዱ፣ ለአብጋር ሰጡት። ያ ማለት እስከ ቁስጥንጥንያ እስከ ሮም ድረስ የተጓዘ ተአምር አድራጊ የክርስቶስ የመጀመሪያው ስዕል ነው። ዮሐንስ ከመሳሉ በፊት ቬሮኒካ በ6ኛው ፍኖተ መስቀል ላይ ሻሿን ሰጥተው የሱ ፊት ሻሿ ላይ እስኪታተም በፊት የመጀመሪያው ይሄ ነው። እና አብጋርን ጌታ ሻሽ ጠርጎ የሰጠውን ንጉሥና ጌታን ሲያደርጉ የብራቸው ኖት ጀርባ ላይ ደግሞ እዛ ድረስ ሄዶ የሰበከው ታዲዮስን አትመዋል። አቤት ክብር ይግባቸው አርመኖች፣ ክብር ይግባቸው። ውለታ ያረሱ እኛ የያሬድን ውለታ ቁርጥም አድርገን የበላን ነው። አቤት ያሬድ፣ አይ ሌላው ዓለም ቢሆን አባ ጊዮርጊስ ሌላው ሀገር ቢሆን አባ ጽጌ ድንግል ሌላው ዓለም ቢሆን ውለታ በልተናል፣ ሊቃውንቱን በልተናል። አንወሻሽ፣ እንጀራችን ሆነ እንጂ ስለሱ ክብር የገደን የለም። አንድ ቤተክርስቲያን አለው መሰለኝ እዚህ ወደ የት ደብረ ይባቤ ከዛውጭ ምንም አለ። ምን ጉዶሽ ነን! እየሰማን ነው። ያሬድ ሙዚቃ ትምህርት ቤት አለው። እንደውም አሁን ተሻሻለ እንጂ ያሬድ ነው የተባለው፣ ቅዱስ ያሬድ። እንደውም ባሊ ምን አለው ማንጠልጠያ የለውም እንዴ ያሬድ ብለናል። አቤት ደርሶ እኮ በቃ እንደው ሰልጥነን ሞተን ማለት ነው። ስልጣኔ አይደለም። ስልጣኔ በሳይንስ መራቀቅ ነው። ስልጣኔ ወደ ላይ መውጣት ነው። ስልጣኔ ፍልስፍና ነው እንጂ እግዚአብሔርን መርሳት አይደለም። መርሳት ነው እንዴ? እኛ እኮ በ66 እግዚአብሔር የለም ብሎ እኮ ግራችሁን አውጥቷል። ገና ብዙ ንስሐ መግባት አለብን። ብሔራዊ ንስሐ ያስፈልጋታል ይህች ሀገር ለመፈወስ። ውሸት እግዚአብሔር የለም ብሎ ያነሳ እጅ እኮ ይቀጣል። አይቀጣም? ንገረኛ፣ አይቀጣም ወይ? እግዚአብሔር 43 ጊዜ በቅዱስ መጽሐፍ ላይ ስሟ እንድትጻፍ ያደረጋትን ሀገር እኛ አልተንከባከብናትም። ዘመን ቀመሯ፣ ፊደሏ፣ ዝማሬዋ ሰማያዊ ሲሆን እኛ ልጆቿ ግን ሰንፈናል። እግዚአብሔር ብርታትን ይስጠን። ይህ 3 ዓመት ሕፃን ጥቡ ልቡ ለሕፃን በ7 ዓመት አንዴ ሌሊት የሚቆም መዝሙር ነው። ልቡ የበረታ ልቡ የጠነከረ እንደሆነ ዛሬም ቅዱስ ቂርቆስ ለነዚህ ለሕፃናት ብርታትን ይስጥ። አሜን አትሉ? ተረካቢዎቻችን ናቸው። እኛ ሰንፈናል፣ ለነሱ ግን ጥንካሬን ይስጥ። ብዙ ኢየሉጣዎችን ቅድስት ኢየሉጣ በምልጃዋ ታስገኝ። ገናናው መልአክ ቅዱስ ገብርኤል ቃል ኪዳኑ ይደርብን። የፈላጋን ውስጥ ገብቶ ውሃውን እንዳበረደ በእውነት እኔና እናንተ ላይ የተነሳውን ፈተና ቤተ ክርስቲያን ላይ የተነሳውን ፈተና ገና ነው። ብስራታዊ መልአክ እጁን ሲዘረጋ ዓለም በብርሃን የምትመላ ቅዱስ ገብርኤል እጁን ሰንዝሮ እሳቱን ሁሉ ያጥፋል። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ሰላም አይለየን። መልካም በዓል ይሁንላችሁ። በተለይ እናቶች አደራ ኢየሉጣን ለምኗት። እሺ ጎበዝ
ዲቨርስ ታደርጋቸዋለች። ፈዛዛ እናቶች እንዳትሆኑ። እንዴ ቆይ የዚህ አጥቢያ ሴቶችን ልጠይቅ። ሴቶች አቤት በሉ። ሕፃናት ነጭ ወረቀቶች ናቸው አይደሉም? አጨብጭብ እስቲ ና። ወንዶች የዚህ አጥቢያ አቤት ጥሩ። ሕፃናት ነጭ ወረቀቶች ናቸው እነዚህ? አጨብጭቡ እስቲ። ወድቃቸዋል ፈተና ኤክስ ሳይንሱንም አላስተማሩን። እኛማ ተበድለናል። ወይኔ ስናሳዝን። ማነው ነጭ ወረቀት ያለክ? እንደው አንዳንድ ሰዎች ሲጠቅሱት ራሱ ስሰማኔ እሸማቀቃለሁ። መቼም ይቅር ይበሉ። ይሄንን ያስተማረ አንድ ፈላስፋ ነው፣ ጆን ሎክ ይባላል። ዴቨሎፕመንታል ሳይኮሎጂ የሚባል ኮርስ አለና ሕፃናት ነጭ ወረቀት ናቸው ማለት ባዶ ናቸው ማለት ነው። ምንድነው ነጭ? ምንድነው ነጭ ወረቀት? ባዶ አይደል? ልሙጥ ወረቀት ይባላል ከነስሙ፣ ቀለም የሌለው። ምንድነው ይሄ ሕፃን ማለት ነው? ልሙጥ ነው፣ ባዶ ነው። ሲወለድ ምናልባት ሚያው የሚሰማው ምናምን አውቆ ሰው ዝንጀሮ ነው ስለሚሉ ነው። እና እንደው ዕውቀት ያገኛል ነው። ማን አለ ይሄ? ቅዱስ ያሬድ ይመስክር። አይ ፈላስፋ ዮሐንስን ምን አለው? እንከርሰ እሙ አይመረ ሰገደዋን ፈራጸ ድጓላይ። ዮሐንስ ከእናቱ ማህፀን አወቀ አለ። ምን አለ? ድገም። ምን አለ? ፈረንጆች ይህን ሳይንስ የደረሱት ዛሬ ነው፣ በቅርብ ነው። የ4 ወር ጽንስ የእናቱን ድምፅ ይሰማል። ታውቃለህ? የስንት ወር? የጸነሳችሁ ሴቶች ካላችሁ ከዛሬ ጀምሮ የቤት ስራ ልስራችሁ። መጽሐፍ ቅዱስ ለጽንሱ አንብቡ። እሺ፣ እየሰማችሁ ነው? እናንተም አታነቡ። ነገሩ ለጽንስ ልታነቡ ቀርቶ እንደየሉጣ ታስፈልግ እና ምን ያደርጋሉ ፈረንጆች መሰላችሁ? ባልና ሚስት ጽንስ አለ ውስጥ። ስንት ወሩ ነው? ወንድ ከሆነ ምን ይሉታል? ጨዋታ ላስተምራችሁ እናንተን። ጨዋታ አታውቁ ከሆነ ለምሳሌ ወንድ ከሆነ እንደዚህ በሉት። አንተም ወንድም አትኩራራ፣ ልጅህን አጫውተው ማህፀን ውስጥ። ማሙሽ እንዴት ነህ? ደህና ነህ ሆይ? እኔና እናትን አፍቀንሃል። መቼ ነው የምትወለደው? እሷ ደግሞ ልጄ በሚመታው በልብ ትርታዬ ልክ እወድሃለሁ፣ በምተነፍሰው ትንፋሽ ልክ አፈቅርሃለሁ ብትለው ጽንሱ ብድግ ይላል። ወዲያው እኮ ነው። ሳይንቲስቶች ነው የደረሱበት። ለምን ጸነስኩት ኝኝኝኝ የምትል ደግሞ ሴት ከሆነች ጽንሱ ይሰማልና ከተወለደ በኋላ ከሰው ማይግባባ ብቻውን የሚሆን ልጅ ይሆናል። በጣም እኮ ነው የሚገርመው። አልትራሳውንድ ቁጭ አድርገው ነው ጽንሱን የሚያዩት። ስለዚህ ፈረንጅ ሀገር ነጭ ወረቀት ናቸው የሚባለው ተቀዷል። መርዶ ነው የምነግራችሁ። ስለዚህ ለ4 ወር ጽንስ የተረት መጽሐፍ ተዘጋጀ። የምን መጽሐፍ? እንደኛ ጦጣ ዝንጀሮ አይደለም መቼም። ስለዚህ ብልጧ ሁሌ ስለ ጦጣ ብልጣ ብልጥ ሆነን ሞተናል። ድሮ የሚነግሩት ሁሌ ብልጣ ጦጣ እንዲያለች አታለለች፣ ጦጣ እንዲበላች፣ ሰውን ሁሉ ጦጣ አደረጉት አባቶቻችን። የነዚህ የበፊቶቹማ ገልቱ ናቸው። ማማት እንዳይሆን እና ጽንሱ ላይ ሴቶቹ ማንበብ ጀመሩ። ዛሬ እናቶች እየሰማችሁ ነው። ለጽንስ የተዘጋጀ መጽሐፍ አለ ውጭ ሀገር፣ ገዝታችሁ አስመጡ እና አስተርጉሙት። እና ወላድ ሴት ለልጇ ታነበላታለች። እናንተ ደግሞ ድርሳነ ሩፋኤልን ማንበብ ያቅተናል። ጉዳችሁ ማህፀን ውስጥ ንባብ ተምረው የሚወጡ ሰዎች ናቸው። ከዚህ በኋላ ዓለምን የሚቆጣጠሩት ኤአዩም በርትቷል፣ አርቲፊሻል ኢንተለጀንስ መጥቷል። ቶሎ ለቀቅ እያልን ካልተሰናበትን ዓለሙ ገስግሷል። እኔ ግን የምመክራችሁ እየሉጣ ሆናችሁ ጽንሱን አስባርኩ። ምን አስባርኩ? እመቤታችን ስዕል፣ ጌታ ስዕል ፊት ቆማችሁ ጌታዬ ልጄን እንደ ቂርቆስ አድርግልኝ አትሉትም? ባካችሁ የሕፃናት ጠባቂ ነው ቂርቆስ። እሺ ሴቶች አደራ ስትጸንሱ ልጄን እንደ ቂርቆስ አድርግልኝ ኢየሱስ ክርስቶስ በሉት። እኔንም እንደ ኢየሉጣ መልካም ሴት አድርገኝ ብላችሁ ጸልዩ። ለአባቶች የሚሆነውን መልእክት በሚቀጥለው ጊዜ ስመጣ ነግራቸዋለሁ። ስብሐት ለእግዚአብሔር።